ተረጋጋ ያውቃለሁ እንግዲህ ሰላምም የተወሰነ ፍንጩን አውቃለች ችግር እንዳለ በቤተሰባችሁ መካከል በወንድሞች ላይ ከዚህ በፊት የተፈጠረ ነገር እንዳለ ነግረኸኛል በወንድሞቹ የትዳር ህይወት ላይ የተፈጠረ ችግር ስላለ በሱ ላይ ምን እንዳይፈጠር ከማሰብ አንፃር ስጋት ሆኖበት ነው እንግዲህ አሳማኝ ምክንያት ሊሆን አይችልም ይሄን ደግሞ መናገር የነበረበት ከመጋባታችን በፊት ነበረ ሌላ ምክንያት ካለው በግልጽ ይንገረኝ ምክንያቱም ይሄ ምክንያት ሊሆን አይችልም ግንኙነት ማድረግና መውለድ ይለያያል ግንኙነት አድርገን እንኳን ለመውለድ እንችል ነበር እየዋሸኝ ያለው ነገር እንዳለ ልብ እየነገረኝ ነው አሁንም እኮ መናገር ሳልፈልግ ነው የተናገርኩት የመናገር አለብኝ በያሰቡት ጊዜ ገና አንድ እንግዳ ይዤ ቀርብ ያለው በዚህ ጉዳይ ላይ ሐሳቤን የሚያጠናክርልኝ ወደ ትክክለኛ እውነተኛ ወደ ሆነው ምክንያት የሚያመራኝ ሰው ነው ማን እንደሆነ ሲገቡ የምታዩ ይሆናል ከናተ የምንሰማው አንዳንድ ጉዳዮች የናንተን ህይወት በተመለከተ የምንሰማው ነገር ስላለ በወንድሞቹ ላይ አንተ ብቻ ነው ያለኝ ተረጋጋ በቃ አይቶ ነገር ማወቅ ያለባትን ነገር ነው እነግራታለሁ ተረጋጋ ይሄን ነገር ሳልሰማ መጨረሻውን ሳላ አልሄድም የተፈጠረውን ነገር ማወቅ አለብኝ ተረጋጊ ሰላም ተረጋጊ እነሱ ጋር የተደበቀ እውነት አለ እነሱ ደግሞ ያን እውነት የሚነግሩን ይሆናል ስለዚህ እሱ የነገረኝ ውሸት ነው ማለት ነው ውሸት ነው ጠቅላላ ውሸት አሁን ያንን ለመደበቅ ነው እሱ ያለውን ሁሉ ሲቀባጥር ነው የራሱን ጉድ ለመሸፈን የሚቀባጥረው ነው አንድ ነገር እውነት የተያዘ ጫፍ ያለው ነገር የለውም በፍጹም ለጠብቀው ያማልችለውን ነገር ነው የነገራችሁኝ እንግዲህ ነግረውኛል እንግዲህ ሰላም ያው ቢያሳዝንም እንግዲህ እውነታው ይሄ ነው ተረጋግተሽ ምን አይነት ገብቱ ነው በፈጣሪ አይደል ምንድነው ምን ውስጥ ነው ያስገባኝ ልጁ በጣም ብዙ የደበቀው ነገር አለ በጣም ብዙ ይሄ አልበቃ ብሎት ሌላ ምን የማቀው ነገር አለ ቤት ውስጥ እርግማን እንዳለ ነገሩ ሲነሳውላ በቃ ቤቱ ብጥብጥ ነው የሚለው ያ ሚስተር ሙሉ ለሙስጥ ስታጋን ያለው ምንም ማድረግ አልችልም የቤተሰብ ጣጣ ነው በዘር የመጣ ጉዳይ አለ ስለምን ነው ዘር የምታወራው አንተ ሰላም ተመልካቾቼ አዲስ ሰማይ በሚል ቻናል ወደ እናንተ ቀርብ ያለው እንግዲህ ከጎኔ የምትመለከቷቸው ሁለት ግለሰቦች በአንዳንድ ሀሳቦች እንዲረዱኝ እንዲያግዙኝ ሀሳብ እንዲሰጡኝና ሰፖርት እንዲያደርጉኝ የጠራዋቸው ከጎኔ በስተቀኝ በኩል ያለው ተሙ ይባላል በስተግራይ በኩል ሚኪ ይባላል ብዙ ቻሌንጅ አለው እዚህ ስራ ላይ ስትገባ ቀላል አይደለም መጎዳት አለ እኔም ሚኪም ጉዳት ደርሶብን ስለሚያውቅ እንፈልገው ነገር ካለ ከጠየከን ያው ወደ ኋላ አንልም ወደ ወንድሜ ሚኪ ሊድና ከሱ ደግሞ መልእክት እንስማ ጠንከር ብለ ኬዞች ላይ የውሳኔ ሰው መሆን አለብህ በተሻለ አቅም እንግዲህ ለእውነት እንደምትቆም ተስፋ አረጋለሁ ማለት እዚህ ስራ ላይ እንግዲህ ብዙ የሚደልሉ ሰዎች ሊኖሩ ይችላሉ የሆነ ጉዳይ ስትይዝ አንዱም ይመጣና ወይም አንዷም ትመጣና እንግዲህ የነሱን ጉድ የምታጋለጣቸው ሰዎች በሆነ ብር ሊደልሉ ይሞክራሉና ቀላል የሚባል ብር አይደለም እንግዲህ የሆኑ ሺህ ብሮችን ነው እንትን የሚሉትና በሱ ነገር እንዳትሸነፍ አደራ እኔ ልልም ፈልገው ይሄን ነው ከአንድ እህቴ ጋር የማደርገው ቆይታ ይኖራል በትዳር ሁኔታዋ በህይወቷ በቤቷ እኔ ቤተሰቦቼ ሩቅ ናቸው እዚህ የመጣሁት እሱን ብዬ ነው ከሱ ጋር እንትን ለማለት ነው እና በጣም ጥሩ ሰው ነው ግን እንደነገርኩ ከጊዜ በኋላ አዲስ ተለዋዋጭ ባህሪ እያመጣ መጥቷል ምን እንደሆነ ምክንያቱን እኔም አላወኩም ከጊዜ በኋላ ግን ያ ደስታችን እየቀነሰ መጥቷል ልጅ መውለድ ብቻ አይደለም ግንኙነትም አድርጋችሁ አብራችሁ ተኝታችሁ እንደማታውቁ የነገርሽኝ ግን ይሄን ጥያቄ ስጠይቀው አብዝቶ ይበሳጫል በቃ ይሄን ነገር እንዳታነሽብኝ ምናምን ብሎ ትቶኝ ይወጣል እንጂ ሌላ ይሄን ያህል ማድረግ የማይፈልግበትን ምክንያት ነግሮኝ አያውቅም ግን በቃ ይሄ ሐሳብ ሳነሳበት በጣም ይበሳጫል በቃ ገና ዝግጁ አይደለሁም ጠብቂ ምናምን ይለኛል ግን ይሄን ያህል አመጣበኩኝ ምንም አይነት ለውጥ የለም ይሄ ፈራውት አልቀረም መጣ ማን አንቺ ብለሽ ደግሞ ጎረምሳ አስገብተሽ መጠበቅ ጀመርሽ ማን ነው ተረጋጋ ምንም ማለት ተረጋጋ ወንድሜ
ለምን ገባ ቤታችን? ተረጋጋ ወንድሜ፣ ምንም ችግር የለም። አንቺ ምንድነው ጀስት እናንተ እንደረዳ ይመጣው ምንድነው? ተረጋጋ። በዚህ ሁሉ ቆይታ ያው ሰላም እንደነገረችኝ ምንም አይነት ግንኙነት እንዳላደረጋችሁ መውለድም እንዳልቻላችሁ ነው። አንቺ ምን ብለሽ እንደዚህ አይነት ነገር አውጥተሽ የምታወሪው? አሁን እሱ እኮ ምንም ያገባ ጉዳይ አይደለም እኮ። አሁንም እኮ እየነገርኩ ነው። እኔና እሷ ችግር መፍታት ያለብን ችግር እኔና እሷ እንፈቷለን። በመሀላችን ሶስተኛ ሰው እንዲገባ አንፈልግም። ታላቅ ወንድሜም ለመጠየቅ ሞክሬ ነበር፣ ሊነግሩኝ ፈቃደኛ አይደለም። እንደዛው ሁለቱን ውስጥ ጠይቃቸው ሲነሳውላ በቃ ቤቱ ብጥብጥ ነው የሚለው። ምንም በቃ ሰላም አይኖርም። አስፈራሪች እኔ ከወንድምነት ሁለታችሁን የሚሰርዛችኋለሁ። ይህን ነገር ካልነገራችሁኝ የሚስጠር ብያችሁ ስነግራቸው ቤት ውስጥ እርግማን እንዳለ ነገሩኝ። ሰላም ጤና ይስጥልን ውድ የአዲስ ሰማይ ቻናል የዩቲዩብ ቻናል ተመልካቾቻችን፣ እንግዲህ ትላንትና የተፈጠረውን ነገር ስትከታተሉ ነበር። ወንድማችን እንግዲህ ያለውን በህይወቱ ያለውን ሚስጥር አድርጎ የያዘውን ለእኔ አሳውቆኛል። አሁን ደግሞ ፈቃደኛ ሆኖ ለባለቤቱም ሊነግራት እንግዲህ ድጋሜ በቤታቸው ተገኝተናል። ስለዚህ ለባለቤቱ ያለውን ነገር ሁሉ በውስጡ ለዘመናት አምቆ የያዘውን ሚስጥር አድርጎ የያዘውን ነገር ለባለቤቱ የምናሳውቅ ይሆናል ማለት ነው። እንግዲህ እስከ ቀሪ ፕሮግራሞቻችን እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር እንድትሆኑ አስተያየታችሁን ሁልጊዜም እንደምንለው እንድትሰጡን በሀሳባችሁ ወደፊት እንድንራመድ ስለሚያስችለን ሀሳባችሁን ሁልጊዜ ወደኛ እንድትለግሱ ከወዲሁ ላሳስባችሁ ይችላለሁ። እንግዲህ የአዲስ ሰማይ ዩቲዩብ ቻናላችንን ሁልጊዜ ሰብስክራይብ እንድታደርጉ አሁንም በድጋሚ ያሳስባለሁ። ወደ እነሱ መራቸዋለሁ። እንግዲህ ያው አሁን ተረጋግተህ ድጋሚ ልታወራን ያው ይፈጠራል። አንዳንዴ የሚሆነው ነገር ሁሉ ለመልካም ነው። በህይወታችን ብዙ አይነት ነገሮች ይፈጠራሉ። ትላንትና እንግዲህ ለእኔ ይሄ ነገርከኝ ነገሮች አሉ። ሚስጥር አድርጋ ያዝካቸው ነገሮች ነበሩ። ለትዳር ወይንም ለአስጊ የሆነ ልጅም እንዳትወልዱ ምክንያት አድርገ ያሰብከው በቤተሰብ የተፈጠረውን ነገር ያ ደግሞ ስጋት በህይወት በአንተ ላይ እንዳይፈጠር ከማሰብ አንጻር ይዘ የነበረው እንግዲህ ለእኔ ነገርከውን ለባለቤት እንግዲህ አብረን ሆነን እናሳውቃታለን። ምክንያቱም ባለቤት ለረጅም ጊዜ ግራ በመጋባት ህይወቱ ስታልፍ ነበረ። ስለዚህ ልጅ ለመውለድ ያልቻለችበት ወይም ግንኙነት እስካሁን ድረስ ያላደረጋችሁበትን ምክንያት አሁን የምታውቅ ይሆናል። ስለዚህ ያው ባለቤቷ አንተ ስለሆንክ እንግዲህ አንተ ብትናገር መልካም ነው። ካልሆነ ግን እኔ ልነግራት እችላለሁ። ምንድነው የምትናገረው? ከዚህ በኋላ ያለውን ነገር ተናገር ያደለ ምንድነው ልነግራት የምችለው? ህይወቴን በጥብጠቀዋል። ይህን ነገር እኔ ማስተካከል ባለብኝ ነገር አስተካክሏለሁ። ከዚህ በኋላ ያለውን ነገር ከዚህ በኋላ አንተም በቃ ያለውን ነገር አውቀዋል። አንተም ከቤታችን በሰላም ውጣለን። ያው አውቅ ያለው እንግዲህ ሰላምም የተወሰነ ፍንጩን አውቃለች። ችግር እንዳለ በቤተሰባችሁ መካከል በወንድሞች ላይ ከዚህ በፊት የተፈጠረ ነገር እንዳለ ነግረህኛል። ስለዚህ እነሱን እንትኖችን ዲቴል ባትሰባም ትላንትና የተረዳቸው ያወቀችው ነገር አለ። ስለዚህ በዝርዝር ለእኔ እንደነገርከኝ እሷ መስማት ስላለባት ለእሷም ብትነገር፣ ካልሆነ እኔ መናገሬም ስለማይቀር ማወቅ ያለባትን አውቃ ወደ መፍትሄው ብንሄድ መልካም ነው። ነገርን መላልሶ እዛው ማመንዠግ ለማናችንም የሚበጅ ነገር ስላልሆነ ጀስት ተነጋግረን ወደ መፍትሄው ብንሄድ መልካም ነው ብዬ አስባለሁ። ስለዚህ ባለቤት ሰላም ከጎን ያለች። ስለዚህ ትላንትና የነገርከኝን እሷም የተወሰነ ለመስማት ነው። ምክንያቱም ያው ችግር እንዳለ በቤተሰባቸው መካከል ችግር እንዳለ ለመረዳት ችላለች። በጭቅጭቅ መካከል የሰማችው ነገር አለ። ስለዚህ አሁን ደግሞ በተረጋጋ መንፈስ ንገራትና ተረጋግተን ያለውን መፍትሄ ብንነጋገር መልካም ነው። በቃ ያለውን ነገር እኮ ነግሬያታለሁ መጀመሪያም ቢሆን። እንግዲህ ሰላም
እሱ መናገር የፈለገ አይመስለኝም። እኔ እነግርሻለሁ ማለት ነው። ያው እስካሁን ድረስ እንግዲህ ለረጅም ጊዜ በትዳር ህይወት ውስጥ ስትቆዩ ለ1 ዓመት ከ8 ወር ያህል ግንኙነት ያላደረጋችሁት፣ ልጅ መውለድ ያልቻላችሁት፣ በቤተሰቡ መካከል የተፈጠረ እንደ ፍርሃት በውስጡ ላይ ያደረ አንድ ጉዳይ አለ። በወንድሞቹ የትዳር ህይወት ላይ የተፈጠረ ችግር ስላለ በሱ ላይም እንዳይፈጠር ከማሰብ አንጻር ስጋት ሆኖበት ነው እንግዲህ ከአንቺ ጋር ግንኙነት ማድረግ ያልፈለገው። ምክንያቱም ግንኙነት ካደረጋችሁ አንቺ የመውለድ ፍላጎቱ ስላለሽ ቀጥታ ወደ ማርገዙ ስለምትሄጂ ያ ደግሞ እንዲሆን ስላልፈለገ ነው ግንኙነትም ያለማድረግ ፍላጎት ሁልጊዜ ሲያሳይሽ የነበረውና ምንድነው በወንድሞቹ የትዳር ህይወት ላይ የተፈጠረው ያው ሰው ሲጋባ ትዳር ሲመሰረት ቀጥታ ወደ ልጅ ወደ መውለድ ነው የሚሄደው። እግዚአብሔር ነው ልጅን የሚሰጠው። እነሱ እንግዲህ በወለዱት ልጆቻቸው የሆነባቸው ነገር አለና ተከታታይ ነው። ይሄ ደግሞ በአንድ ወንድም ብቻ አይደለም የሆነው። ተከታታይ ሲሆን ምንድን ነው ብሎ ጥያቄ ይፈጥርባቸዋል። ደግሞ ወደ ኋላ መለስ ብሎ ሲያዩ በወላጅ ላይ ያለ አንድ ጉዳይ እንዳለ ነው ያስተዋል ነው። ያው የሚወልዷቸው ልጆች የአእምሮ ችግር እንዳለባቸው ነው የነገረውና ይህ የአእምሮ ችግር ደግሞ እሱ በሚወልደው ልጅ ላይ እንዳይፈጠርና አንቺም እንዳታዝኚ ከማለት አንጻር ነው ይህን ነገር ለብቻው ሲታመምበት የቆየውና ሌላ ምንም አይነት ሪዝን የለውም። በዚህ ጉዳይ አንቺ እንዳትጎጂ እንዳታዝኚ ከማለት አንጻር የምትወልጁ ልጅ የአእምሮ ችግር ያለበት በትክክል ማሰብ የማይችል ልጅ እንዳትወልጂ ከማለት አንጻር በመጨነቅ ነው ይህን ያህል ጊዜ ሳይነግርሽ ለብቻው ሲታመም የቆየውና ሌላ ምንም አይነት ችግር የለም ማለት ነው። አሳማኝ ምክንያት ሊሆን አይችልም። ይህን ደግሞ መናገር የነበረበት ከመጋባታችን በፊት ነበረ። ሌላ ምክንያት ካለው በግልጽ ይንገረኝ። ምክንያቱም ይሄ ምክንያት ሊሆን አይችልም። እንዴ ቤተሰቡ ጋር የተፈጠረ ሁሉም ሰው ጋር ይፈጠራል ማለት አይደለም። ልክ ነሽ። ምክንያቱም ለአንዳንድ ሰው ከባድ የሆነ ጉዳይ ለሌላው ቀላል ሊሆን ይችላል። አንቺ አሁን እንዳልሽው ከትዳር በፊት መናገር ይችል ይሆናል ብለሻል። ልክ ነሽ። መናገር ይችል ይሆናል ግን ያንን ቢናገር አንቺ ጥለሽው እንደምትሄጂ ሊያስብ ይችላል፣ ሊጨነቅ ይችላል፣ አንቺን የሚያጣ መስሎት ይታየው ይችላል። ስለዚህ ከብዙ አንግል ነገሮችን ስላየ ይህም መናገሬ ለሱ በህይወቱ ላይ ለሚፈጥረው ችግር መነሻ ምክንያት ሊሆንበት ይችላል ብሎ ስላሰበ ነው እስካሁን ድረስ ሊነግርሽ ያልቻለው። ሌላ ምንም አይነት ሪዝን የለም። ምክንያቱም ምንም ሊደብቀኝ የቻለ ጉዳይ የለም። የመጀመሪያው ዋነኛው ጉዳይ ይሄ ነው። ምክንያቱም ዝም ብሎ በመገመት ሳይሆን ሪል በህይወታቸው በቤተሰባቸው ላይ ያለ ከወላጅ የመጣ አንድ ጉዳይ እንዳለ ነው የነገረውና ያ እንግዲህ ሲመጣ ሲዋረሱ የመጣ ችግር ነው ቤተሰባቸው ላይና እሱ ጋር ደርሶ ደግሞ ይህ ነገር እሱ ላይም እንዳይፈጠር ከማለት አንጻር ነው። ሌላ ምንም አይነት ነገር የለም። ያልነገረበትም ምክንያት ያ ነው። ቅድም እንደነገርኩሽ ነው። በቃ አንቺን ላለማጣት፣ አንቺን እንዳትከፊ ለማድረግ ነው። ምክንያቱም የማይገባሽን አይነት ህይወት እንድትኖሪ ካለመፈለግ፣ ጤናው የተጓደለ ልጅ እንድትወልጂ ካለመፈለግ አንጻር ነው እንጂ ሌላ ምንም አይነት ሪዝን የለም። ስለዚህ አንቺ ሪዝኑ ነግሮሻል። ይሄ ነው ያለው ጉዳይ። ሌላ ምንም አይነት ሪዝን የለም። ስለዚህ አንቺ የምትዩ ነገር ካለ ተናገሪና ከዛ በኋላ እንግዲህ መፍትሄ ወደምናበጅለት ጉዳይ ወደዛ እናመራለን። እኔ በጣም ግራ ግብት እያለኝ ነው። ምክንያቱም ይሄ የነገረኝ ነገር ሁሉ ለማመን በጣም እየከበደኝ ነው። አሁን ህይወቴን ነው የበጠበጠው። እውነት እንዴ! ሰው ደግሞ ሲጀመር ግንኙነት ማድረግና መውለድ ይለያያል። ግንኙነት አድርገን እንኳን ለመውለድ እንችል ነበረ፣ ግን ይሄ አይደለም ምክንያቱ። እኔ እርግጠኛ ነኝ እየዋሸኝ ያለው ነገር እንዳለ ልቤ እየነገረኝ ነው። ለምንድን ነው ልታምኚው ያልቻልሽው? ምክንያት ምንድን ነው እንደዚህ እንድትይ ያስቻለሽ? ምክንያቱም ይሄ በቂ ምክንያት አይደለማ። ግንኙነት ለማድረግ የሚሰጠው ምክንያት እኮ የማይሆን ምክንያት ነው። እሷን በእርግጠኝነት እንግዲህ በጣም ስሜታዊ በሆነ መንገድ ነው እንግዲህ ያን ሪዝን ብሎ የያዘውን ነገር ለእኔ የነገረኝና አንቺ ደግሞ ምንም ይሄ ምክንያት ሊሆን አይችልም እያልሽ ነውና
እስቲ እንግዲህ ንገራት። አንተ የነገርከኝ ነገር አለ እንግዲህ አሳማኝ ምክንያት አይደለም እያለች ነው፣ ውሸት ነው እያለች ነው። ስለዚህ ይኸው እናንተ እንግዲህ ተነጋገሩበት። ምክንያቱም አንተ የነገርከኝ ነገር አለ፣ ስነግራት እየሰማ ነው። እሷ ደግሞ የምትመልስልኝ መልስ አለ፣ አሳማኝ ምክንያት አይደለም፣ ሌላ ሚስጥር ይኖራል ብላ እያሰበች ነው። ሌላ ሚስጥር የደበከኝ ነገር ካለ እየዋሸኝ ከሆነ ይኸው በፊት ለፊት ባለቤት አለች፣ ለእሷ ንገራት፣ እናንተ አውሩበት። ሌላውን የምናገረው ነገር የለም ማለት በቃ ይሄ የማመንና ያለማመን ጉዳይ ነው። እኔ ጋር እውነት አለ ብዬ ነገር ያታለሁ። እዚህ ጋር አንተም ባሉ ነገር ሳትጨምር ሳትቀነስ ነግራታል። የተለየ ነገር የለውም። ይሄ ነው እውነታው። እኔ በቃ ምንም በወንድሞቼ ላይ ደረሰው እሷ ላይ እንዳይደርስ ስለፈራሁ ነው እንጂ እኔ እኮ አይደለም ከአንቺ ጋር ከፈለኩ እኮ ውጭ የፈለኩትን አድርጌ መምጣት እችላለሁ። ለዛ ነው በጊዜ የገባው ሁሉ ነገር ለአንቺን ለማስደሰት እየሞከርኩ የነበረው እና ምንም የምጨምርልሽ ነገር የለም። እሱ ያለሽ ነገር በሙሉ እውነት ነው። ምንም እውነት የለው። ውጭ እንዳለው ከሆነ ውጭ ሌላ ሰው ጋር ምናምን አሁንም ቢሆን አለማድረጉ ምንም እንትን የለው። እኔ እንጃ ሰላም። ምክንያቱም መጀመሪያ ላይ ይህን ያህል ጊዜ አብረን ስንቆይ ይሄን ከሆነ ምክንያትን መናገር ትችል ነበረ። አሁንም እኮ መናገር ሳልፈልግ ነው የተናገርኩት። ለምን እኔ ጊዜ መናገር አለብኝ ብዬ ያሰብኩት ጊዜ ገና ነው። እኔ እኮ ሴት ልጅ ነኝ እንዴ? አንተ ወንድ ነህ እኮ። ነገ እኮ ትተኸኝ ብትሄድ ከሌላ ሰው ጋር ወጥተህ እንትን ማለት ትችላለህ። እኔ ግን አልችልም። አንዴ ህይወቴን በጠበጥከው። እንግዲህ ተመልካቾቼ ያው በሁለቱ መካከል እንግዲህ ሊያስታርቃቸው ወይም ሊያስማማቸው ነገር ልናገኝ አልቻለም። ምክንያቱም ባለቤቷ ለእኔ የነገረኝ ምክንያት በእሷ ዘንድ ተቀባይነት እንደሌለው ተመልክታችኋል። ልታምነው አልቻለችም። በቂ ሪዝን ነው ብላ አላመነችም። ዛሬ እንግዲህ ተመልካቾቼ ለእናንተም ለሁለቱም እንግዲህ አንድ እንግዳ ይዤ ቀርብ ያለው ያ እንግዳ ደግሞ እንግዲህ በዚህ ጉዳይ ላይ ሀሳቤን የሚያጠናክርልኝ ወደ ትክክለኛ እውነተኛ ወደ ሆነው ምክንያት የሚያመራኝ ሰው ነው፣ ግለሰብ ነው። እንግዲህ ሲገቡ የምታዩ ይሆናል። እንግዲህ ወንድሜ እንግዳችን እናት ናቸው። ምን ማለት ነው? እናቴ ምን ትሰራለች እዚህ? ወይዘሮ ፋቲማ እየገባችሁ እስቲ እንኳን ደህና መጣችሁ። እንግዲህ እንግዲህ እናት የዛሬ እንግዳችን ነች። አረፍ በሉ እስቲ አረፍ በሉ። ምን ትሰራለሽ እንዴ? ማለት ቤቱስ ደግሞ አሞሽ የለ እንደውን ልምጣ ስለኝ ምን ተፈጠረ? አትውጪም፣ ሰዓት ደርሷል፣ የመድኃኒት ሰዓትሽ ደርሷል። ምን ትሰሪያለሽ እዚህ? እኔ እሱን የሚያደርገናት እኮ ናቸው። ምን ተፈጠረ? እዚህ ቤት መተው አዎ ደህና ነኝ። እሱ ምን ተፈጠረ ብዬ ነው የመጣሁት። ማገባበት ጉድ የለም እንዴ? ለምን ይዛት መጣሽ? አሟታል። አሁን ደህና የሆነ ነገር ብትሆንስ? ምንም እንግዲህ ማዘር በጥሩ ጤንነት ላይ ነው ያለሁት። እንግዲህ እነሱ የሚያውቁት ነገር ስላለ ለእናንተ የሚበጅ ነገር በእርሶ ዘንድ በእናት ዘንድ ስላለ እንግዲህ ከነሱ የምንሰማው ነገር አለ። ስለዚህ ምንም ነገር የለም። ተረጋጋና ከእናት የምንሰማው አንዳንድ ጉዳዮች የእናንተን ሕይወት በተመለከተ የምንሰማው ነገር ስላለ ከነሱ ለማወቅ ለመረዳት ነው። ታውቆ ነገር የለም ማሚ፣ ይነግሬዋለሁ። ችግር የለም በቃ። አሁን አንተ እሷን ለምን ታስጨንቃታለህ? አሁን ትጨናነቃለች። ምን ሆነህ ነው እንዴ? ምን ሆነህ ነው አንተ? ምንድነው የተፈጠረውን እስቲ በግልጽ ንገረኝ እስቲ። ምንም የተፈጠረ ነገር የለም። አይ በቃ ምንም የተፈጠረ ነገር የለም። ዝም ብሎ ታዲያ ምክንያት ለምን ከቤት ጎታ መጣኸኝ? እዚህ ድረስ ያስጠራኋችሁ ምክንያት ያው የእናንተ የምትነግሩኝ ማወቅም የሚገባችሁ ነገር እንግዲህ ስለ ልጃችሁ ነው። ልጃችሁ እንግዲህ በትዳር ህይወቱ ላይ የተፈጠረበት አንድ ችግር አለ። እሱንም እንድታቁና ያም ነገር ከእናንተ ጋርም ስለሚገናኝ ያው ልጃችሁ እንግዲህ በትዳር ህይወት ከቆየ 1 ዓመት ከ8 ወር ሆኖታል። በዚህ ጊዜ ውስጥ እንግዲህ ልጅ አልወለዱም። ስለዚህ ያው እስካሁን ልጅም ያልወለዱበት ምክንያት በቤተሰቡ ላይ በወንድሞቹ ላይ እኔ ወንድም እንዳለው ነግሮኛል። ያው እርግማኑስ
እርግማን ነው የምትለው? እርግማኑስ? እርግማን ትላለህ እንዴ? ና ውጣ እባክህ። ተረጋጋ። በቃ አይቶ ነገር ማወቅ ያለባትን ነገር እኔ እነግራታለሁ። ተረጋጋ። ይኸውልህ አሁን ተረጋጋ። በእናትህ ፊት እንደዚህ መሆን የለብህም። ተረጋጋና እናትህን አታከብራችሁ? አንተ ከእሷ ጋር ሌላ ነገር እንፈልጋለን። እናትህን አታከብራችሁ? እንደዚህ ባህሪ እንዴት ታሳያለህ? ተረጋጋና እናወራ። ተረጋጋ። መጀመሪያ እኮ አዘበራርቀ ነገሮችን ተረጋጋና እናወራ። ልናወራ አይደል እዚህ መጣ ነው። እናትን አክብራቸው። እናትን አክብራቸው። እሺ፣ በእናትህ ፊት እንደዚህ አይነት ነገር አንተ ምን ሆነ? ወንድ ልጅ አይደለ እንዴ? ልናወራን የመጣ ነው። እናትንም ያስጠራዋቸው ምክንያት ከአንተ ጋር ስለሚገናኘው። ግራ የገባ ነገር ገጠመኝ እኮ። ምንድን ነው ግራ የገባ ነገር የገጠመን? ቆይ ተረጋግተህ ታገባለህ ሲባል አገባ። አሁን በመሀል ምን ተፈጠረ? ወደድኩ አበድኩ ስትል አልነበር እንዴ? አረ ዝም ብሎ ነው አሚዬ። አንተ እኮ ነው ሁላ ችግር የፈጠርከው። አይ ዝም ብሎ ነው እሱ። ችግር የለም። አሁን ከቤቴ ድረስ እዚህ ያመጣኝን ዋናውን ጉዳይ ንገሩ። አረ በቃ ዝም ብሎ የሚፈታ ነገር ነው። ችግር የለም። አይ እንዴ ዝም ብሎ የሚፈታ ነገር አይደለም። አይመስልም? ያው ማሚዬ ተክዛለች። እሱም አንተም እንደው መላቅጥ ጠፍቶ ልበድም ትላለህ እንዴ? ምንድን ነው ነገሩ? አይደለም እኮ ዝም ብሎ ነው። አይ በቃ እኛ የምንፈተው ነገር ነው። ነይ እኔ ልሸኝሽ። አሁን ነይ እንውጣ። ዝም ብሎ ነው። ይሄን ነገር ሳልሰማ መጨረሻውን ሳላይ አልሄድም። የተፈጠረውን ነገር ማወቅ አለብኝ። አሁን ግልጹን ንገሩኝ። ለማንኛውም ያው እንግዲህ እንደ መጀመሪያ ላይ ሀሳቡን ላሳውቃችሁ እንደሞከርኩት ያው ከእርግማን ጋር የተያያዘ ነገር በህይወታችሁ እንዳለ ያው ልጅ ያልወለድኩበት ምክንያት በቤተሰቤ ላይ ያለ የእርግማን ነገር እንዳለ ነግሮኛል። እንግዲህ እሱ ልጅ የሚከለክለው ኧረ ዝም ብሎ ነው። ውሸት ነው የሚያወራው። ከመቼ ወዲህ ነው እንደው ቢረገምስ? ከመቼ ወዲህ እንዴ? እኔ እኮ 1 ዓመት ከ8 ወር ምን ነው አልወለዳችሁ ልጄ በምለው ጊዜ ምን እኔ ሰው መስላኝ እኮ በቅሎ ነው ያገባሁት። በቅሎ አንተ ሲጀመር ምንድን ነው እንደዚህ በጠበጥከው? ሲጀመር እኔ በቅሎ አንተ ንገረኝ እስቲ። ነገር ዛና ተረጋጉ። እስቲ ተረጋጉ። በጠበጥከው አንተ ምን ነገር ምንድን ነው? ውሸት ምን ይሰራልሃል? አንተስ ምን አይቱ የት እንዲኖረኝ ነው ከዚህ በኋላ? ምን ሆነ ነው አንተ? ወይ አንተ ራስህ ጤነኛ ነህ? ያመሃል? እዚህ የምትለው ሌላ እዛ የምትለው ሌላ። ምንድን ነው የሚያስቀባጥርህ? ምንድን ነው መቀባጠር? ምንድን ነው ውሸት? ውሸት እኮ ህይወት አይሆንም። ውሸት ትዳር አይሆንም እንዴ? ውሸት ምንም ነገር እኮ የሚፈጥረው ነገር የለም። ምንድን ነው የምትቀባ? አንዴ እርግማን አንዴ በቅሎ። ምን አረገች አንድ ፍሬ ልጅ? አረ ዝም ብሎ ነው ማቢቻ ያሉ ነገር ተረጋጊ። ሰላም ተረጋጊ። ሰላም ተረጋጊ። ሰላም ተረጋጊ። ተረጋጊ። እኔ ፍቅር ምንም ያለ ነገር ተረጋጉ። እስቲ ተረጋጉ መጀመሪያ። እንዴ በእንደዚህ አይነት ሁኔታ ምንም የሚፈታ ነገር የለም። ምንም የምንረጋጋው ነገር የለም። ከቤቴ ውጣ በቃ። ዱል ሆኖ ወደዛ አድርጎ ልታስደበድበኝ ነው እንዴ? ጠራኝ። ተረጋጋ። ምንም ማለት ነው ሳድቄ እንዲህ መቀባጣሪ እንደው ዝም ብለህ እርጎ ዝም ብለህ እንደ ዛም ያለው ነገር እያወራ ተረጋጊ። ሰላም መጀመሪያ ተረጋጊና በእንደዚህ አይነት ሁኔታ የሚፈታ ምንም አይነት ችግር የለም። ምንድነው የምንረጋጋው? ንገረኝ እስቲ። 1 ዓመት ከ8 ወር ቁጭ ብዬ ተረጋጊ። በቃ ስሜትሽ ይገባኛል። ሞለት ትሻለሽ። ምን ለሞለት ነው እንዴ? ደግሞ ያወራ ላይ አፍርም። ቅሌታም፣ ባለጌ፣ ስድ ውጣ። እንደውም አንተም ማየትም አልፈልግም። ተረጋጊ። ምን ሆነ ነው? በጤና ነው እንደሚያስቀባጥር ህይወቴን በጠበጥከው። ስራ ነስጠሽ አንተ ነህ የዙ ላይ ነገር ይጣላል። ህይወትን የበጠበጥከው ራስህ ነህ። አንዴ እርግማን አንዴ በቅሎ ያልሆነ ነገር እያልክ ማን በጠበጠው ህይወት? ምንም በቃ ችግር የለ። ያለውን ነገር ሰምታለች። ስለዚህ በቃ አንተ ውጣልን። ነገሩን ጨርሰናል። እኛ ማስተካከል ያለብኝ ነገር ራሴ አስተካከለው ነገር እሱ ሳይሆን አንተ ውጣ። ሲጀመር ከቤቴ ማንም መውጣት ያለበት እሱ ነው እንጂ ምን ሆነሽ ነው አንቺ? ተረጋጊ። አይ ህይወትን ያከበርከው አንተ ነህ። ለሁላችንም የምትነግረን ሚስጥር ሌላ፣ የምታወራው ሌላ። ማሚ ታግሽዋለሽ እንዴ? ልጅሽ እኮ እኔ ነኝ እንዴ? እኔ እኮ ውሸታም ልጅ ኖሮኝ አያውቅም። ውሸታምም አድርጌ አይደለም ያሳደኩ። ያን የመሰልክ ጨዋ ልጅ እንዴ ዝም ብለህ በቃ እንደውም ፊት ወሬ ትዘራለህ እንዴ በየሜዳው? አረ በቃ ምንም አሁን እዚህ ጋር ምን የሚፈጠር ነገር የለም። ውጣልን አንተ እንዴ። ምን ሆነ አንተ? ህይወቴን እየበጠበጥኩ ነው ያለው። ምንም አሁን እውነቱን ሳናቅ ከዚህ የትም አልሄድም። ስለዚህ ተረጋጋ። ልጅ ወይ እናውራ። ምንድነው ችግር አለብህ እንዴ? ምን ሆነ ነው? ምን አስበህ ነው?
ማውራት የምትፈልገው ነገር ካለ እዚህ ማውራት እንችላለን። አይደለም በቃ አንተ ሌላ ነገር እየፈጠርከው ችግር የለም። ችግር ካለብህ እንደ ወንድ ልጅ እናውራ እንዴ። ምንድን ነው እንደ ወንድ ልጅ ምን አይነት እንደ ወንድ ልጅ እናውራ። ወንድ ልጅ አንድ ወንድ ልጅ አውሪኝ ና አናግረኝ እንዴ። ይታያል፣ ካሜራው ይታያል፣ ቪዲዮ እየተቀረጸ ነው። ይሄን እያንዳንዱ ፋይልን ለህዝብ ነው የምለቀልህ። ስለዚህ አርፈ ቁጭ በል፣ ሂድ ቁጭ በል፣ ተረጋጋና ቁጭ በል፣ ሂድና ቁጭ በል። ከዚህ በኋላ እንደዚህ አይነት አክሽን የምታሳይ ከሆነ እለቅልሃለሁ። የተያዘ ፋይል አለ አደባባይ ላይ የምለቅልህ። እሺ ምንድነው ሐሳብህ? የምልህን ነገር ብቻ ነው ከዚህ በኋላ የምታደርገው። አንድ ያልተገባ እንቅስቃሴ ያደርጋለሁ ብትል ድምፅም ቪዲዮም የተቀረጸ አለ አደባባይ ላይ እለቅልሃለሁ። መውጫ መግቢያ ነው የምታጠው። አሁን እንደሆነም እናትን ብቻቸውን ማነጋገር እፈልጋለሁ። እናቴ አረ በወንድ ልጅ አምላክ አንተ ልጅ ምን ሆነ የምፈልገው? እናትን ለብቻቸው ምን ሆነ የምፈልገው? በወንድ ልጅ አምላክ ነገሩን ተው እንዴ። ተነስተህ ቁጭ በል። እናትን ለብቻቸው ማነጋገር እፈልጋለሁ። አርፈ ተቀመጥ፣ አርፈ ተቀመጥ። በቃ አሁን ከነሱ ጋር ብቻ ነው ቆይታ ማድረግ ፈልገው። አንተ ምን ሆነ ነው? ህይወቴን ልበጠብጠው እኮ ነው። ነግሬሃለሁ። አርፈ ቁጭ በል። ከእናተ ጋር ቆይታ ማድረግ ስላለብኝ እነሱን ማነጋገር የምችለው ጉዳዮች አሉ። ስለዚህ አርፈ ቁጭ በል። ሌላ ምንም አይነት እንዳታደርግ። ዝም በል። ህይወቴን እየበጠበጥኩ ነው። ሰውዬ በቃ ያለውን ነገር አለው። እኔ ራሴ በቃ ከአንተ ጋር ያለኝን ጉዳይ ጨርሻለሁ። አሁን ከእናተ ጋር ነው ያለኝ፣ ከእናተ ጋር ማወራው ጉዳይ አለኝ። ስለዚህ በመሀል እየገባ እንድትረብሸኝ አልፈልግም። አርፈ ቁጭ በል። ነግሬሃለሁ፣ ቅድም ነግሬሃለሁ። የምትረብሸኝ ከሆነ ስራዬን የምታሰናክል ከሆነ የተያዘ ፋይል አለ። ስለዚህ እነዚህ ፋይሎች እንዳይለቁቁብህ፣ ጉድ እንዳይወጣ የምትፈልግ ከሆነ አርፈ ቁጭ በል። ተናገር ስልህ ብቻ ነው መናገር ያለብህ። ስለዚህ ከእናተ ጋር ቆይታ አደርጋለሁ። አንድም ሰው በመካከል እየገባ እንዲረብሸኝ አልፈልግም። እሺ አሁን ለብቻቸው እናትን ማነጋገር ስላለብኝ አንቺም ሰላም ብትሆኚ ውጪና ወደ ካሜራማኑ ሂጂ። አንተም ቢሆን ፊትን ሳልሸፍን ፋይልን ከምለቅብህ ውጣ። የፈለክበት ሄደ መክሰስ ትችላለህ። አሁን የነገርኩን ብታደርግ ለአንተ ይበጃል። ፊትን ሳልሸፍን ፋይልን ከምለቅብህ ውጣ፣ በሰላም ውጣ። እናትን ለብቻቸው ማነጋገር እፈልጋለሁ። በዚህ በኩል ውጣ፣ በዚህ በኩል ውጣ። እኔ እንዳብድ ነው እንደምፈልጊው አሳምሬ አይደለም እኮ በቃ ማሚ ነገሩን ተባጣሪ ሆነ አላቀህም አላሳደም እኮ ያወቅሽ እንዴ ማሚ አደራሽ እንደው ምንም ነገር እንደው ውጣ፣ በዚህ በኩል ውጣ። ለምን አትወጣም አንተ? ለምን አትወጣም? ውጣልኝ፣ ውጣ። እንግዲህ ተመልካቾቻችን ከወይዘሮ ፋጡማ ጋር የምናደርገው ቆይታ ይኖራል። እነሱ ጋር የተደበቀ እውነት አለ። እነሱ ደግሞ ያን እውነት የሚነግሩን ይሆናል። አሁንም ከኛ ጋር ቆይታችሁ እንዲሆን በአክብሮት ጋብዛችኋለሁ። እሺ ወይዘሮ ፋጡማ እስቲ ንገሩኝ፣ እንግዲህ እናንተ የምታውቁት እውነት አለ በልጆት ህይወት ላይ የተፈጠረ ወይንም እሱ ይህን ያህል ጊዜ እየዋሸ የቆየበት ጉዳይ፣ እናንተ ጋር ደግሞ ትክክለኛ የሆነ ነገር አለ። እስቲ ይህን ነገር ለእኔና ለተመልካቾቼ ብትነግሩኝ። ኧረ የሚገርም ነው። እንደው ከመጀመሪያ ጀምሮ እንደው ቀልብ ያጣ ልጅ ሆነብኝ። ከቤት ሳይወጣ ቤት እያለ እንዲህ ተከራይቶ ወጥቶ ነው አሁን ይሄ ሁሉ ነገር የተፈጠረው ያሁኑ ማለት ነው። ከቤት ሳይወጣ እንዲሁ አንዳንድ እንግዲህ እሱ ነው ቤት ውስጥ ያለው ልጅ፣ ሌላ ልጅ የለምና እንዲህ ጉዳይ ሲኖረኝ አንድ አብሮ አደጌ ጓደኛ ያለች ከቤታችን በታች ከወንዙ ማዶና ሂድና እባክህን እንደዚህ አንዳንድ ጉዳይ ሲኖረኝ ይልከዋለሁ። እዛ በምልከው ጊዜ ሄዶ ዋል እያለ ይመጣል። ለካ ከልጅቷ ጋራ ተላምደውልሃል ከጓደኛዬ ልጅ ጋር። እሷም ስራ ነው የምትለው፣ እሱም እየሄደ እችን ምክንያት ካገኘ ከዛች ቤት አይወጣም። የሚገርም ነገር አሁን እንዲህ ሲል አንተ ምን ሆነ ቆየ ጓደኞቼን መንገድ ላይ አግኝቼ ከጓደኞቼ ጋር ሻይ ስጠጣ ይለኛል። እኔ ደግሞ ያው እውነት ነው ብዬ ምንም እንትን አልልም። እንዲሁ ሲባል ስንት ጊዜ የተቆጠረ መሰለ። አሁን እሱም ስራውን ትቶ ለስራ ገብቶ ነበር በዛም ሰዓት። አሁን ቀይሮ ደህና ስራ ገባ እንጂ የሆነ ፋብሪካ ውስጥ ነው በገዛ ፈቃዱ ገብቶ ነበረ። በቃ ያንንም ስራ ከልጅቷ ጋር ፍቅር ያዘ ባልኩ። በቃ ጠዋት እዛ ነው፣ ማታ እዛ ነው። እህችም ጓደኛዬ አንዳንዴ ትደውልና እንዴት ነው ነገሩ ይሄ ልጅ እንደው ማምሻው እዚህ ሆነ ትለኛለች።
እንግዲህ እኔ ምን አውቃለሁ ጓደኞቼ እዛ አሉ እዛ አካባቢ የትምህርት ቤት ጓደኞቼ አሉ ይለኛል እያልኩ እናወራለን ማለት ነው። ለካ እሱ እዛ ከልጅቷ ጋራ ፍቅር መስርተው እንጋባለን ምን ተባብለው ቃል ተገባብተው በገዛ ፈቃዳቸው ማንንም አላማከሩም። ልጅቷ ታረግዛለች። ልጅቷ ስታረግዝ ይዎች ትንሽ ቤት ይከራይልህና አልጋይን ይዤ ልወጣ ነው በቃ እኔ ብቻዬን መኖር ፈልጋለሁ ይለኛል። ይሁን ጥሩ ራስንም ከቆንጠጥ አድርገህ መኖር ከቻልክ ሂድ ውጣ ብዬ ከቤት ወጣ ማለት ነው። ያው የሚደረገውን እንደ እናት አድርጌ ከቤት ወጣ። ከቤት በወጣ በ15ኛው ቀን ያችንም ደግሞ ከቤት ጠፋች ተብሎ ወስዶ እዛ ቤት ይደብቃታል ማለት ነው። ከዛ እናትየዋ አበደች ሀገር አልቀረ በፖሊስ እንደው በምን ስትፈለግ ለሽንት ስትወጣ ነው ብቻ አላቅም። የእሱ ጓደኞች ናቸው መሰለኝ ለእናትየው ይነግሯታል። በፖሊስ ሲኬድ እዛ አርግዛ እዛ ቁጭ ብላለች። ከዛ እኔ ምን ነኝ እሷም እሷ ናት ልጅቷም ልጅት ናት። ይሄም የኛው ጉዶ ነው ሁሉ ነገር ምንም ማድረግ አልቻልንም። እንደገና ይቅርታ ጠይቀን ተለማምጠን አባትየው ይሄንን ካልገደልኩ ብሎ የልጅቷ አባት ስንት ውጣ ውረድ ነበር መሰለ ስንት ውጣ ውረድ። ከዛ ልጅቷን እንደገና ልብስ አልብሰን ምን ብለን አብረው መኖር ጀመሩ። እንግዲህ እንደ ባለ ትዳር ከወለደች በኋላም ወይ ይፈራርማሉ ወይ አንድ ነገር ይደርሳል ተባብለን ያው ምንም ማድረግ ስላልቻል በቃ እዛው አብረው ሲኖሩ ሴት ልጅ ወለዱ። እንደው ምን የመሰለች የምታምር ልጅ ተወለደች። አሁን ያችን ልጅ ያው እንግዲህ እኛም ሳሳን ያችም ሳሳች እየሄድን ስናያት ምን ስንል በቃ ልጅቷ ለካ ትንሽ ችግር አለባት። ሁሌ ለውጥ የላትም። ያው ቁመቷ ያድጋል ምን ይላል እንጂ ምንም የአይምሮ ለውጥ የላት የእንቅስቃሴ ለውጥ የላትም። እንዲህ የሆነች እያለ ወደ 5 ዓመት ፈጀች ማለት ነው። 3 ዓመት እንጂ 3 ዓመት ሲሆናቸው ፍቅራቸው አለቀ። ደግሞ ካልወጣች ብሎ ድብድብ ጀመረ። አጅሬው ድብድብ ጀመረ። እንድቹ መከራዋን ሲያሳያት እናትየዋን በቃ ምርር አላት። እኔ ልጄን ከሚገልብኝ ብላ ከነ ልጅቷ ወሰደቻት ማለት። አሁን ልጅቷ 5 ዓመት ሆናት። ያቺ የተወለደችው ልጅ 5 ዓመት ሆናት። ትምህርት ቤትም ለዋ ላይ ነው የምትጸዳዳው። በቃ ብቻ ችግርተኛ ናት በጠቅላላው። አሁን እንዲህ እያለ ሲኖር ይኸው እንግዲህ ከዛ በኋላ 2 ዓመት ብቻውን ኖረ ማለት ነው። ደግሞ 2 ዓመት ደግሞ በመካከል እችን አገኘ ማለት ነው። እችኛዋ ልጅ እችንም አግኝቶ ይኸው እንግዲህ እንደምታዩት ይሄ ሁሉ ሲፈጠር ይሄ ሁሉ ሲደረግ ተው አሁንም አርፈህ ተቀመጥ፣ ራስህን ወቅ፣ አትቸኩል፣ አትንቀጭቀጭ ስለው አይ እኔ እኮ ምን አደረግኩ እንዲህ ጓደኛዬ ናት እንጂ ምን አደረግኩ ምንም አላረኩም። ያው ትመጣለች ትሄዳለች ይለኛል። ያው አንዳንዴ ብቅ ማለት አይቀር መቼስ እንዴት ዋለ እንዴት አደረ ለማለትና አሁን እችም ልጅ ሲሄድ ሁሌ ያገኛታሉ። ምን አሁን መታ ነው አሁን ትሄዳለች ይለኛል። አሁን መታ ነው አሁን ትሄዳለች እያለ ያው ተጋቡ። ይኸው 1 ዓመት ከ8 ወር ናቸው ማለት ነው። እንግዲህ 1 ዓመት ከ8 ወር ሲኖሩ ልጅ መኖሩንም አልነገራትም ማለት ነው። ያለውን ነገር ሁሉ ትክክለኛ አንዴ እርግማን ነው አንዴ ምናምን የሚለውን ነገር በራሱ ያመጣው ነው ያኛው። ስለዚህ እርግማን የሚባል ነገር የለም። ምንም ነገር ምን አምጣ ብዬ ረግመዋለሁ? ምኑን ብዬ ነው መረግመው? ስለዚህ እሱ የነገረኝ ውሸት ነው ማለት ነው። ውሸት ነው፣ ጠቅላላ ውሸት። አሁን ያንን ለመደበቅ ነው ያችን እዛ ደብቆ የወለዳትን ልጅ ለእሷ እንዳይነገርበት ነው ይህን ሁሉ የሚቀባጠረው የሚፈራገጠው እንጂ ምንም ነገር እርግማን የሚባል ነገር። ስለዚህ በቤተሰባችሁ መሀል ምንም አይነት እንደዚህ አይነት ችግር ከልጅ መውለድ ጋር የተያዘ ምንም አይነት ችግር የለም ማለት ነው። እርግማን ከመቼ ወዲህ ነው ልጅ እንደዚህ የሚያደርገው? በራሱ በተፈጥሮ ልጅ ይፈጠራል በቃ አጋጣሚ እንጂ እርግማን የሚባል ነገር የለም። ምን አርግ ብሎ ማን ነው የሚረግመው? እኔ ነኝ የምረግመው? አባቱ ነው? ማን ነው የሚረግመው? ምን አርግ ተብሎ ይረግማል? እኛ አንድ አይናችን ነው ለራሳችን ሳስተን ይዘ ነው ያለ ነው። ምን አርግ ብለን ነው የምንረግመው? ማትረባ በቃ ነገርኩ። እውነቱ የእሱ ቢጤ ያልጭ ትክክሉ ይሄ ነው። በቃ ምስታስተካክለውን አስተካክለ ለሚዲያ ሚሆን ለምንም አንተንትን በለው በቃ። ታዲያ ምን ፈልግ ከዚህ ውጭ? ያው እኛማ እንግዲህ እሱ የነገረን ነገር ስላለ ምናልባት ወንድሞቹም እንዳሉት ያለመውለዱ ምክንያት ሌላ ነገር ዋሽቶን የነገረው ነገር አለና አስገርሞኝ እኮ ነው። እናንተ ደግሞ የነገራችሁኝ አሁን የተለየ ከዚህ በፊት የወለደው ልጅ እንዳለ ነው ከእናንተ አንደበት አሁን የሰማነው እና በጣም የሚገርም ነገር ነው። ይሄን በፍጹም አልጠበኩም። ታዲያ እሱ ነው እውነተኛ። እኔ ነኝ እንግዲህ እውነቱን ነገርኩ። እኔ ይህንን ጋዜጠኛ አይደለ እንዲያሳምረውና ጻፈው። በቃ ይሄ ነው እውነቱ። እሱ ያለውን ሁሉ ሲቀባጥር ነው የራሱን ጉድ ለመሸፈን የሚቀባጥረው ነው። አንድ ነገር እውነት የተያዘ ጫፍ ያለው ነገር የለውም።
ኦኬ በጣም የሚገርም ነገር ነው እውነት። ወይዘሮ ፋጡማ የነገራችሁኝ በጣም የማይታመን ያልጠበቅኩትን መረጃን የነገራችሁኝ። ምክንያቱም እሱ ከነገረኝ አንጻር የምጠብቀው ነገር ነበረ። እናንተ በተቃራኒው በጣም የተለየ በፍጹም ለጠብቀው የማልችለውን ነገር ነው የነገራችሁኝ። እንግዲህ ተመልካቾቼ ያው የልጁ እናት እንደተናገሩት ከሆነ ይህን ያህል ጊዜ በ1 ዓመት ከ8 ወር ውስጥ ልጅ ያለመውለዳቸው ወይንም በአንድ አልጋ ላይ ግንኙነት ያለማድረጋቸው ምክንያት እናት የሆኑት ወይዘሮ ፋጡማ የነገሩኝ ትክክለኛው መረጃ ይሄ ነው። እንግዲህ እናንተም ተመልካቾቼ በራሳችሁ አንግል የምታስቡት ምክንያቱ ይሄ ይሆናል ብላችሁ የምታስቡት የምታስቀምጡት ነገር ይኖራል። እኔም እንደ ጋዜጠኛ ደግሞ ያሰብኩት ነገር ነበረ። እኛም እንግዲህ እናንተም ያልጠበቅነውን ነገር ነው እንግዲህ የልጁ እናት የሆኑት ወይዘሮ ፋጡማ ትክክለኛ እውነተኛውን ነገር የተናገሩት ማለት ነው። ስለዚህ ከዚህ ቀደም በነበረው ህይወት የተፈጠረ አንድ ክስተት እንዳለ ያ ምንድን ነው ከዚህ በፊት አግብቶ እንደነበረና ልጅ እንደወለዱ የተወለደም ልጅ የአእምሮ ችግር እንዳለበት በራሱ ላይ የሚጸዳዳ ራሱን ኮንትሮል የማያደርግ ልጅ እንደነበረ ነግረውናል። በጣም የሚያስደነግጥ ሾክ የሚያደርግ ነገር ነው። በጣም ነው የደነገጥኩት እውነት ለመናገር። ይሄ ህይወት ደግሞ በመጀመሪያው የተፈጠረበት ይህ ክስተት ድጋሚ እንዳይፈጠርበት ደግሞ ከመከላከል አንጻር በሁለተኛ ገርል ፍሬንዱ ከፍቅር ጓደኛው ጋር ሌላ የትዳር ህይወት እንዳይመሰርቱ ብዙ ስትመክራው የነበሩ እናት ናቸውና ግን እሱ አልሰማ ብሎ እንደገና ወደ ሁለተኛ የትዳር ህይወት መስርቶ በዛም ደግሞ ደስተኛ ሳይሆን ለረጅም ጊዜ ልጅ ሳይወልድ እና ግንኙነት ሳያደርግ በጣም በሚያሳዝን ሁኔታ ባለቤቱን ሲበድላት ቆይቷል። በጣም ከባድ ነገር ነው። ማንም ሰው ህይወት ላይ ቢፈጠር በጣም የሚከብድ መሸከም የሚያቅት ጉዳይ ነው። ተመልካቾቼ እንግዲህ ያለው እውነታ ይሄ ነው። ይህንን እውነት ደግሞ እንግዲህ እሱ ደብቆናል። እሱ ያውቋል። ለእኛ መናገር አልፈለገም እንጂ ትክክለኛውን ነገር ያውቃል። እሱ በሌላ ምክንያት ሲዋሸን ሲያጭበረብረን ቆይቶ እንግዲህ ከእናታቸው ይህን ትክክለኛውን ነገር ሰምተናል። ስለዚህ ይህን እውነት ደግሞ ባለቤቱ መስማት አለባት፣ ባለቤቱ ማወቅ አለባት። ከእናታችን ይህንን እውነት ማወቅ አለባትና ስለዚህ ሰላምን ወደዚህ ጠራትና ለሰላም ደግሞ እንነግራታለን ማለት ነው። እንግዲህ እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ አሁንም በድጋሚ ጠይቃለሁ። ሰላምን ወደ ውስጥ አስገብቻት ያለውን ትክክለኛው ሁኔታ የምነግራት ይሆናል ማለት ነው። እንግዲህ ሰላም ያው ከባለቤትሽ እናት ጋር ቆይታ አድርጌ ነበረ እና ትክክለኛውን ነገር እውነታውን ነግረውኛል። በጣም ያሳዝናል። እንግዲህ አንቺ በትዳር ህይወትሽ ታማኝ ሆነሽ ፍቅርሽን ስትጠብቂ በንጽህና በታማኝነት በትዳርሽ ላይ እስካሁን ድረስ ቆይተሻል። ያ ከአንቺ የሚጠበቀውን ነገር አድርገሻል። ስለዚህ አሁን የምነግርሽ ነገር ምናልባት የሚያሳዝን አንቺን ውስጥሽ የሚጎዳ ሊሆን ይችላል። ግን መበርታት አለብሽ፣ መጠንከር አለብሽ። ደግሞ ነገ ሌላ ህይወት ስለሆነ ነገን በማሰብ ዛሬ ላይ ጠንካራ ሴት መሆን አለብሽ እና ስለዚህ ይህን ታማኝነትሽን፣ ፍቅርሽን፣ ንጽህናሽን ማስቀጠል ነው ያለብሽ። ያው እንዴት ማለት እንዳለብኝ ትንሽ ስለከበደኝ ነው። ምክንያቱም ቀላል ነገር አይደለም። አንቺም በቃ ውስጥሽ እንዳይሰበር እንዳታዝኝ ከማለት አንጻር ነውና ሰበረው እኮ ከዚህ በላይ ምኑ ይሰበር? አልቋል እኮ ተሰባብሮ። ሳታጠኙ ዝም ብለሽ ዘው ብለሽ መግባትሽ ልክ አይደለም። ማንነቱን ሳታቂ በጓደኛም በምንም መጠየቅ አለበት። ዝም ብሎ ሄደ ያለ ሁሉ ትዳር ይሆናል ብሎ ይገባል እንዴ? በጣም እና ያው አይዞሽ፣ በርታ በይ፣ ጠንከር በይ፣ ያው ልብሽን ጠብቂ። እሺ ያው የምነግርሽ እንግዲህ ባለቤትሽን አስገብቼ ነው፣ ባለቤትሽን ባለበት ነው የምነግርሽ። አስገቡልኝ፣ እስኪ ባለቤቷን አስገቡልኝ። ያው እሱ ሲመጣ አንድ ላይ ያለውን ነገር እነግራችኋለሁ ማለት ነው።
እንግዲህ ውድ ተመልካቾቼ ወደ ነገሩ ፍጻሜ እየደረስን ነው። እንግዲህ እውነታውን እኛም እናንተም አውቃችኋል። አሁን ደግሞ እንግዲህ ሁለቱም ባለትዳሮች ባሉበት እናታችን ጋር ያለውን እውነት እነሱም ባሉበት የሚሰሙት ይሆናል። ኦልሬዲ ወንዱ ባለቤቷ ያውቃል። ምክንያቱም የእሱ ዋናው መነሻ ምክንያት እሱ ስለሆነ ትክክለኛውን ነገር ያውቃል። እኛን እንግዲህ ሲዋሸን ብዙ ጊዜያት ቆይቷል። ዛሬ ግን ደግሞ እናታችን ወይዘሮ ፋጡማ ያለውን ትክክለኛ እውነታውን ነግረውናል። ስለዚህ ሰላም አሁን ደግሞ የምታውቅ ይሆናልና ስለዚህ ያለውን ነገር ተነግረሃል፣ ጨርሰሃል። በቃ ከዚህ በኋላ ያለው ህይወቴን አታበላሽብኝ። ቢያንስ እንኳን አንተ ዝም ብለህ ተቀመጥ፣ ሌላ ችግር እንዳትፈጥር። ስለዚህ አንተ የመናገር ሞራሉም የለህም አቅሙም የለህም። ይህን ያህል ጊዜ እኛንም ስትዋሸን፣ ባለቤትንም ስታጭበረብራት፣ እድሜዋን ጊዜዋን ወጣትነቷን ስትበላ የባከነ ጊዜ እንድታሳልፍ አድርጋታል። ስለዚህ አንተ ምንም የመናገር ሞራሉ ስለሌለ ጀስት እሷ ማወቅ ስላለባት ለእሷ እንነግራታለን። ስለዚህ አንተ ጸጥ ብላይ መስማት ብቻ ግዴታ ያለብህ። ስለዚህ አንተው ነው ያበላሽው። ማን አበላሽብህ? 10 ቦታ እንደ ድስት ትጣዳለህ። መላው ጠፋው። ሰላም እንግዲህ ይህ ባለቤትሽ ያው እንግዲህ ባለቤት አይደለም ካልሽም መብትሽ ነው። ግን እኔ ባለቤትሽ እንደሆነ ስለማቅ ባለቤትሽ ብዬ ነው ማወራሽ። ከዚህ በፊት እንግዲህ አንቺን ከማግኘቱ በፊት የነበረው የራሱ ህይወት። አንተ ተረጋጋና ቁጭ በል። ከአንተ ጋር ጨርሰናል። እናትህ አሉ። እኔ የምዋሻው ነገር ካለ እናትህ ያስተካክሉኛል፣ ያሩሙኛል። እነሱ የነገሩኝን ነው ምነግራት ለእሷም ቢሆን። ስለዚህ አንተ አርፈህ ቁጭ በል። በፊቱኑ ነበር መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ ይባላል። አሁን አታለቃቅስብን በቃ። እና ያው ከአንቺ ጋር ግን ከማድረጉ በፊት ወደ ፍቅር ህይወት ከመግባታችሁ በፊት የራሱ ህይወት እንደነበረውና ከአንዲት ሴት ጋር ግንኙነት እንዳለው በትዳር ህይወት እንደቆየ እና ልጅም እንደወለዱ እንግዲህ ነግረውኛል። እንግዲህ ሰላም ያው ቢያሳዝንም እንግዲህ እውነታው ይሄ ነው። ተረጋግተሽ ምን አይነት ገብቱ ነው? በፈጣሪ አይደል? ምንድነው? ምን ውስጥ ነው ያስገባኝ? ተረጋጊ። ባለጌ ስድ ነው ህይወቴን መሰቃቀለው። አሁን ከዚህ በኋላ ምንድነው መሆንልህ? ንገረኝ። ተረጋጊ ሰላምዬ፣ ተረጋጊ። ወይ ልጄ ወደቀች እኮ ወደቀች እንዴ! ኧረ ውሃ ኧረ ውሃ አምጣ። ምን አይነቱ ውድ ተመልካቾቼ እንግዲህ የሚያሳዝን ነገር ተፈጥሯል። ሰላም እንግዲህ የትክክለኛውን እውነታ ስትሰማ ትንሽ የጤና እክል ገጠማትና በጣም ደንቅጠን ነበርና አሁን ደግሞ እንግዲህ ትንሽ ተሽሏት አጠገቤ ተኝታለች። ያው ያለውን ነገር በተረጋጋ ሁኔታ እነግራታለሁ። እስከ መጨረሻው ድረስ እሷን ለመርዳት ለማገዝ ሁሌ ከጎኗ ቆማለሁ ማለት ነው። ሰላምዬ እንግዲህ እንኳን እግዚአብሔር ያተረፈሽ። በጣም ከባድ ነበረ እንደዛ ስትሆኚ። እኔ ያልጠበቅኩት ነገር ስለሆነ በጣም ደንግጬ ነበርና ያው አንዳንዴ ያሰብነው ነገር ሳይሆን ያላሰብነው በህይወታችን ይፈጠርና ዋናው እኛ ተረጋግተን ነጋችንን ማስተካከል መቻል ነው ያለብንና ያው እንግዲህ ባለቤትሽ ከዚህ በፊት አንቺን ከማግኘቱ በፊት የራሱ የነበረው ትዳር ያለው ልጅ መውለዱና የወለደውም ልጅ የአእምሮ ችግር ያለበት በመሆኑ ምክንያት እንግዲህ ትዳሩንም መቀጠል አልቻለም እና ያንን ሚስጥር ነው እንግዲህ ደብቆ አንቺን ወደዚህ ወደ ራሱ ህይወት ያመጣውና ያ በጣም ከባድ ነው ለአንቺ። ምክንያቱም የመጀመሪያዬ ነው ብለሽ የምታስቢው ሰው ሌላ የህይወት ታሪክ ሲኖረው በጣም ይከብዳልና ስለዚህ እኔ ደግሞ እስከ መጨረሻው ድረስ ከጎንሽ ነኝ፣ አብሬሽ አለውኝ። በየትኛውም መንገድ ልረዳሽ ሁሌም ዝግጁ ነኝ። አንቺ መበርታት ነው ያለብሽ።
ራስሽን ማጠንከር ነው ያለብሽ፣ ውስጥሽን ማበርታት ነው ያለብሽ። የማያስተካከል ነገር የለም። ስለ ነገ ህይወትሽ ነው ማሰብ መጨነቅ ያለብሽ እና እኔ ደግሞ እንደ ሙያም ቢሆን ከሙያም ባሻገር በየትኛውም ጉዳይ አብሬሽ ልኖር ዝግጁ ነኝ፣ ልረዳሽ ዝግጁ ነኝ። ስለዚህ በርቺ፣ ጠንክሪ። እንግዲህ እግዚአብሔር ይማርሽ ያበርታሽ ልልሽ እፈልጋለሁ እና ሁልጊዜ ከጎንሽ ነኝ። በምትፈልጊው ጉዳይ ሁሉ ልታማክሪኝ፣ በምትፈልጊው ነገር ሁሉ አብሬሽ ከአንቺ ጎን ነው የምቆመው። በርቺልኝ ልልሽ እፈልጋለሁ። ሰላምዬ የምትዩ ነገር አለ? ሰላምዬ ልትነግሪ የምትፈልጊው ነገር? እኔ አደራ ነው የምልህ በቃ ማለት ይሄ የተፈጠረብኝን ሁሉ አይተሃል እና በቃ አደራ። ምክንያቱም ልጁ በጣም ብዙ የደበቀው ነገር አለ፣ በጣም ብዙ። ይህ አልበቃ ብሎት ሌላ ምን የማውቀው ነገር አለ። በስሙ በጣም ብዙ ሀብትና ንብረቶች አሉት እና እሱን ሁሉ እንድታጣራልኝ እፈልጋለሁ። ይህን ነው አደራ ልልህ የምችለው። እባክህ የሆነ መፍትሄ አምጣልኝ። መልካም እንግዲህ አንቺ በምታስቢው እንዳጣራልሽ እንድረዳሽ በምትፈልጊው ሁሉ ነገር ዝግጁ ነኝ። ያንን ደግሞ አጣርቼ ለአንቺም ለተመልካቾቼም የማሳውቅ ይሆናል። እንግዲህ ውድ ተመልካቾቼ ያው ከሰላም ጋር ያለን ቆይታ እንግዲህ እንደምትመለከቱት ትንሽ በጤና ችግር ውስጥ ነው ያለችውና ብዙ ከእሷ ጋር መቆየት ማውራት አልቻለም። ያው ለጤናዋም ሲባል ማለት ነው። ደግሞ እሷ እንዳጣራላት እንድረዳት የምትፈልገው ጉዳይ አለ። እነዛን ደግሞ አጣርቼ የምትፈልገውን ነገር ላሳውቃችሁ በድጋሚ ወደ እናንተ እመጣለሁ ማለት ነው። ለነበረን ቆይታ በጣም ከልብ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።